አሮጊቷ ድርሰት በአሌክሳንደር ፑሽኪን ትርጉም በመስፍን አለማየሁ። በፈረሰኛ ዘቦች ምድብ ውስጥ መኮንን በሆነው በናኖቮቭ መኖሪያ ቤት ውስጥ የካርታው ጨዋታ ሲቀልጥ አድሯል። ቁማሩ ክፉኛ በመሟሟቁ የተነሳ ረጅሙ የክረምት ሌሊት መገባደዱ ለተጫዋቾቹ አልታወቃቸውም። ለእራት ተዘጋጅቶ የነበረውን ምግብ ለመብላት ምድረ ቁማርተኛ በማዕዱ ዙሪያ ሲቀመጡ ከንጋቱ 11 ሰዓት ሆኗል። በሌሊቱ ጨዋታ ያሸነፈው የቀረበለትን ምግብ ደህና አድርጎ ይጠርጋል። ያልቀናው ወገን ደግሞ ሳህኑን በደረቅ ዓይኑ እያየ ቀልቡ ባክኖ የሚያደርገው ጠፍቶት በሐሳብ ወጀብ ይንገላታል። ብቻ ሻምፓኝ በጠርሙስ ቀርቦ ስለነበር ቀስ በቀስ ጨዋታው እየደራ ሲሄድ ሁሉም በአንድነት ማውካካት ቀጠሉ። ታዲያስ ሱሬን እንዴት ነበር ዛሬ? የቤቱ ባለቤት ከእንግዶቹ ለአንደኛው ጥያቄውን አቀረበ። ምን ታዲያስ ትለኛለህ? ቀልጬልህ። የኔ በየዕለቱ መክሰር ልማድ እየሆነ መጥቷል። አሁንስ በተፈጥሮዬ ዕድለ ቢስ ነኝ ወደሚለው እምነት እያዘነበልኩ ነው። ለነገሩ እንኳ ሁልጊዜ የምመድበው ገንዘብ መጠነኛ ነው። ስጫወትም ረጋ ለማለትና ስሜቴን ለመቆጣጠር ሞክራለሁ። ይሁን እንጂ አንድም ቀን ቀንቶኝ አያውቅም። እኔስ እንዲያው የህርማን ነገር ብቻ ነው የሚያስደንቀኝ አለ ከካርታ አፍቃሪዎቹ አንደኛው። የመሐንዲስ ሻለቃ ባልደረባ እንደሆነ አንድ ወጣት መኮንን በጣቱ እየጠቆመ። ይገርማችኋል፣ ህርማንን ካወቅኩት ጊዜ ጀምሮ ቁማር ሊጫወት ቀርቶ ካርታ የሚባል በእጁ ሲነካ አይቼው አላውቅም። ሌሎቻችን ስንጫወት ከመመልከት በቀር በውድድር እንኳን ጣልቃ አይገባም። በማየት ከሆነ ግን ሌሊቱንም ቢሆን ያነጋል። ሰዎች ካርታ ሲጫወቱ ማየት ያረካኛል አለ ህርማን ቀበል አድርጎ። ነገር ግን የተትረፈረፈ ሀብት አገኛለሁ በሚል አጉል ተስፋ ለህይወት አስፈላጊ የሆነ ነገር ለማጥፋት ስለማልሻ አልጫወትም። ነገሩ እንኳን ወዲህ ነው። ህርማን ጀርመናዊ ስለሆነ ገንዘብ ለመቆጠብ ሲል ይመስለኛል የማይጫወተው አለ ቶምስኪ። በነገራችን ላይ አንድ ነገር ላጫወታችሁ። የካርታ ጉዳይ ሲነሳ ሁልጊዜ ግራ የሚያጋባኝ የሴት አያቴ የአና ፌድሮቫና አስደናቂ ነገር ብቻ ነው ሲል ቀጠለ። እንዴት? ምኑ? በማለትና በአንድ ድምፅ በመጮህ እንግዶቹ የተደራረቡ ጥያቄዎችን አቀረቡለት። አያቴ የካርታ ጨዋታ የሚባል ነገር ለምን እንዳስጠላት እስከ ዛሬ በፍጹም ሊገባኝ አልቻለም አለ ቶምስኪ። እና ታዲያ ለአንተ ትልቅ ታሪክ የሆነብህ ምኑ ነው? የ80 ዓመት አሮጊት ካርታ ተጫወቱ አልተጫወቱ ምንድን ነው የሚያስደንቀው? ናሮሞቮ ጥያቄውን አቀረበ። እውን እስከ ዛሬ ስለ ሴት አያቴ ምንም አይነት ታሪክ ስነግር አልሰማህም ማለት ነው? ሲል ቶምስኪ የጥርጣሬ ጥያቄ ለናሮሞቭ አቀረበ። አረ ምንም። ናሮሞቭ እንደ መደንገጥ ብሎ በጥሞና መለሰ። ሁላችሁም የማታውቁት ከሆነ ብነግራችሁ ደስ ይለኛል አለና ጀመረ ቶምስኪ። የዛሬ 60 ዓመት ገደማ ነው ይባላል ሴት አያቴ ከባሏ ጋር ወደ ፓሪስ ትሄዳለች። በዚያን የወጣትነቷ ጊዜ በውበቷ ወደር የለሽ በአለባበሷ ሽቅርቅር ነበረችና ፓሪስ እንደደረሰች አድናቂዎቿ ይበዛሉ። በየደረሰችበት ሁሉ የሚሰጣት ክብር ልዩ ይሆናል። እንዲሁም ውበት አፍቃሪዎቿ ፈረንሳውያን የሞስኮቫ ቬኑስ የሚል ቅጽል ስም እስከ መስጠት ይደርሳሉ። ብዙዎቻችሁ እንደምታውቁት በእነዚያ ዘመናት ቅንጡ ወይዛዝርት ፋሮ የሚባል የካርታ ጨዋታ ያዘወትሩ ነበር። ታዲያ የኔም አያት አንድ ቀን ካርሌንሶ መስፍን ጋር ካርታ ተጫወተችና የማሸነፍ ነገር ሳይሳካላት በመቅረቱ ያላትን ገንዘብ አራግፋ ጨረሰች። እንዲያውም ዕዳ ውስጥ በመግባቷ ዋስ ጠርታ ወደ ማረፊያዋ ተመለሰች። ማረፊያ ቦታዋ እንደደረሰች ለባሏ ለወንዱ አያቴ ማለት ነው በርካታ ጨዋታ መረታቷን ገልጣ የቀረውን ዕዳ በአስቸኳይ እንዲከፍል አዘዘችው። ይገርማችኋል፣ ወንዱ አያቴ ለሴቷ አያቴ ባል ሳይሆን የሉል ያህል ነበር። እንደ አንዳች መቅሰፍት እንደ አንዳች ክፉ ልክፍት ነበር የሚፈራት። ይሁን እንጂ ስለ ቁማርና ስለ ኪሳራዋ በሰማ ጊዜ ራሱን ለመቆጣጠር አልቻለም።
አበደ። በደም ፍላት ተቆጣ። ቱግ አለ። እሳት ለብሶ እሳት ጎርሶ እንደ ወትሮ ደካማና ታዛዥ ሊሆንላት አልቻለም። ወዲያው የሂሳብ ማስሊያውን አነሳና ወደ ፓሪስ ከመጡ ጊዜ ጀምሮ ስላባከኑት ገንዘብ መጠን በመግለጽ በቁማር የመጣ ዕዳዋን እንደማይከፍልላት እቅጩን ነገራት። ሴቷ አያቴ ግን ኃይለኛና እልህኛ ነበረችና በዚህ ምላሽ ይበልጥ በመናደዷ የወንድ አያቴን ጆሮ ግንድ በጥፊ አቃጥላ አይኑን ላለማየት ከመኝታ ክፍሏ አባረረችው። በተከታዩ ቀን ወንዱ አያቴ ሐሳቡን ለውጦ እንደሆነ በማለት ጥያቄዋን እንደገና ብታቀርብም አልሆነላትም። በምንም አይነት ሐሳቡን ልታስቀይረው እንደማትችል የተረዳችው አያቴ ግራ ተጋብታ የምታደርገው ጠፍቷት ከዕዳዋ ተፋታ ቁጭ አለች። በመጨረሻ በዚያው በፓሪስ ከተማ ይኖር የነበረ አንድ ወዳጇ የሆነ ሰው ትዝ ይላታል። ሳን ጄርማ ይባላል። ብዙ ጥበባዊና አስደናቂ ስራዎችን የሚፈጽም በመሆኑ በመላው ዓለም ሰፊ ዝናን ያተረፈ ነበር። ምናልባት እናንተም ስሙንና ዝናውን ሰምታችሁት ይሆናል። የሰው ፍቅር ያለውና ተግባቢው ነበር ይባላል። ታዲያ ሴት አያቴ እስከ ዛሬ ድረስ ነፍሷ ምንጥቅ እስኪል ይህን ሰው ትወደዋለች። እሷ ፊት ስሙን በክፉ ቀርቶ በደግ እንኳን ማንሳት አይቻልም። ሳን ጄርማ ባለብዙ ገንዘብ በመሆኑ ድንገት ቢረዳኝ ብላ በዚያን በጭንቀቷ ወቅት ሴት አያቴ ማስታወሻ ጽፋ እንዲያናግራት ትልክበታለች። ሽማግሌው ሳን ጄርማ መልእክቱ እንደደረሰው ወደ ሴት አያቴ ዘንድ ይሄዳል። በጣም ተበሳጭታና አዝና ያገኛታል። እርሷም የገጠማትን ሁኔታ በዝርዝር ትነግረውና ዕዳዋን በመክፈል ከደረሰባት ውርደት ለመዳን የመጨረሻ ተስፋ የጣለችበት በእርሱ ላይ መሆኑን ትገልጥለታለች። ሽማግሌው በነገሩ ለጥቂት ጊዜ ካሰበበት በኋላ ይህን በዳ የሚፈለግብሽን ያህል ገንዘብ ላበድርሽ ይችላለሁ። ይሁን እንጂ ያው ዞሮ ዞሮ ዕዳ ስለሚሆንብሽ ለኔ ለመክፈል ስቲ ደግሞ ሌላ ጭንቀት ውስጥ መውደቅሽ አይቀርም። ስለዚህ የተሻለ አማራጭ የሚሆነውን ቁማር ጨዋታውን በመቀጠል ዕዳሽን መክፈል ነው ይላታል። ሴቷ አያቴ ግን ቀበል ታደርግና ሐሳቡ እንኳን ደግ ነበር፣ ነገር ግን እንኳንስ ለቁማር መጫወቻ የምመድበው ይቅርና ለውሎ የሚሆን 70 ሳንቲም በእጄ የለም ስትል ትገልጽለታለች። ጥበበኛው ሳን ጄርማንም ገንዘቡን ለመመለስ ለሚደረገው ጨዋታ ምንም የመነሻ ገንዘብ አያስፈልግም፣ የምንጠቀመው በሌላ ዘዴ ነው ይልና አንድ ብርቱ ምስጢር ለሴት አያቴ ይነግራታል። በዚህ ጊዜ የናሮሞቭ መኖሪያ ቤት የሞሉት ወጣት ቁማርተኞች የታሪኩን መጨረሻ ለመስማት ከመጠን በላይ አቆበቆቡ። ጉጉታቸው ከመጀመሪያው የባሰ ሆነ። ቶምስኪም ፒፓውን አያይዞ ጢሱን አንዴ ማገና ታሪኩን በእርጋታ ቀጠለ። በዛኔው ምሽት ሴት አያቴ ቫርሳይ ወደሚገኝ ዝነኛ የቁማር ስፍራ አመራች። ባለፈው ምሽት ከረታት የአርሎው መስፍን ጋር ተገናኘች። በቀጥታ ወደ ጉዳዩዋ በመግባት የሚፈለግባትን ገንዘብ ያልያዘች መሆኑን ገልጻ ለዚህም ምክንያት የፈጠረችውን አጭር ታሪክ በማቅረብ ካሳመነችው በኋላ ለምሽቱ የዱቤ ቁማር ተቀመጡ። ሴት አያቴ በሳን ዣርማን በተሰጣት ምክር በመጠቀም 3 ካርታዎችን መርጣ በቅደም ተከተል በየተራ ተጫወተችባቸው። በ3ቱም ካርታዎች መደዳውን በማሸነፍ የተዘፈቀችበትን ዕዳዋን በመክፈል ነፃ ከመሆኗን በላይ ትርፍ ገንዘብ ይዛ ቤቷ ገባች። ከዚህ ቀን በኋላ ቁማር የተባለ ነገር እርም ብላ ቆመች። እንኳንስ ልትጫወት ይቅርና ካርታ የተባለ በዞረበት ላትዞር መሐላዋ ሆነ ሲል ቶምስኪ ታሪኩን ደመደመ። ይሄ ተራ የአጋጣሚ ዕድል ነው በማለት ከእንግዶቹ አንደኛው አስተያየቱን ጣል አደረገ። የአፍ ታሪክ ተረት እንጂ ሌላ ምንም አይደል አለ ቁማር የማይወደው ጀርመናዊው ሃርማን። ምናልባት በአያትህ ካርታዎች ላይ ምልክት ተደርጎባቸው ሊሆን ይችላል። ሌላው የቤቱ አስተያየት ነበር። በጭራሽ አይደለም ብሎ ቶምስኪ መልሱን በኩራት ሰጠ። በጣም የሚያስደንቅ ነው
ሲል አስተናጋጁ ናሮሞቭ ቀበል አደረገው። በተከታታይ ለመርታት ስለሚያስችሉ 3 ጓደኛ ካርታዎች የሚያውቁ አያት እያሉ አንተ ግን ስለ ሚስጥሩ ምንም ቅንጣት ነገር አለማወቅህ በጣም የሚያስደንቅ ነው አለው። እውነትም ሚስጥሩን አለማወቄ ያስደንቃል። ይሁን እንጂ ነገሩ እንዲህ ቀላል አይደለም። ቶምስኪ ማስረዳት ይጀምራል። ሴት አያቴ 4 ወንድ ልጆች ነበሯት። አንዱ የኔ አባት ነው። እንደ አጋጣሚ ሆኖ 4ቱም ልጆቿ የለየላቸው ቁማርተኞች ነበሩ። ሴት አያቴ ግን የካርታዎቹ ሚስጥር የሚጠቅማቸው መሆኑን ብታውቅም እንኳን ለአንዳቸውም አልገለጸችላቸውም። ይህን በመሐላ ጭምር የነገረኝ አጎቴ ኢቫን ኤሊች ነው። የሚገርመው ግን ለቤተሰባችን ምንም ዝምድና ለሌለው ለቻምፕሊትስኪ አያቴ የካርታዎቹን ሚስጥር ገልጻለታለች ይባላል። መቼም ከመካከላችን ሟቹን ቻምፕሊትስኪን የማያስታውስ ያለ አይመስለኝም። በሚሊዮን የሚቆጠር ገንዘቡን በቁማር አውድሞ በድህነት ሲማቅቅ የኖረ ሰው ነውና ሁላችሁም ታውቁታላችሁ። ታዲያ ይሄው አሲዳም ቻምፕሊትስኪ አንዴ በወጣትነቱ ጊዜ ነው 300,000 ሩብል በቁማር ያሟጥጥና ባዶ እጁን አጨብጭቦ ቁጭ ይላል። ክፉኛ ተስፋ ይቆርጣል። አያቴ አብዛኛውን ጊዜ ወጣቶች በብኩንነታቸው ለሚደርስባቸው ችግር የማትጨነቅና ርህራሄ የሌላት ብትሆንም በቻምፕሊትስኪ ላይ የደረሰው ሁኔታ ግን በጣም አሳዘናት። በዚህ ምክንያት ቻምፕሊትስኪ ገንዘቡን ካስመለሰ በኋላ ለወደፊቱ ቁማር የሚባል ባለበት ድርሽ እንዳይል አስጠንቅቃ የ3ቱን ካርታዎች ሚስጥር ትነግረዋለች። ቻምፕሊትስኪ በቀጥታ ወደ ቁማር ቤት ይሄዳል። ሴት አያቴ በነገረችው መሰረት የመጀመሪያውን ካርታ በመሳብ 50,000 ሩብል ይመድባል። ያሸንፋል። በሁለቱ ካርታዎች አከታትሎ በመጫወት ተበልቶ የነበረ ገንዘቡን በሙሉ አስመልሶ ትርፍም ያገኛል። ቶምስኪ ንግግሩን ሲፈጽም የምግቡን ጠረጴዛ የከበበው ቁማርተኛ ሁሉ በነገሩ ተማርኮ በመፍዘዝ ይመለከተው ነበር። በመጨረሻም እንግዲህ ለዛሬ የሚበቃን ይመስለኛል፣ ለ12 ሰዓት ሩብ ጉዳይ ስለሆነ መተኛቱ አይከፋም በማለት ቶምስኪ ሐሳቡን ደመደመ። ወጣቶቹ በየብርጭቆቻቸው ውስጥ ያለውን መጠጥ ጨላልጠው እያዛጉ ሲበታተኑ የንጋት ብርሃን ክፍሉን ወገግ አድርጎት ነበር። አሮጊቷ የቶምስኪ አያት በመልበሻ ክፍሏ ውስጥ ከመስታወቱ ፊት ለፊት ተቀምጣለች። 3 ደንገጥሮቿ ዙሪያዋን ከበው ያጋጊጧታል። አንዷ የፀጉር ማስያዣዋን፣ ሌላዋ ቅባትና መኳኳያ ይዛ ቆማለች። ሶስተኛዋ ደግሞ ፍም የመሰለ ቀይ ጥብጣብ ያለው የዘይት ባርኔጣ አንጠልጥላለች። አሮጊቷ ገጽ ላይ የወጣትነቷ ጊዜ ውበት ለአመል ያህል እንኳን አይታይም፣ ሙልጭ ብሎ ረግፏል። በአፍላነቷ የነበሩት የውበት ጸዳልና ትኩስ ሙቀት በእርጅናዋ መስመሮችና ቅዝቃዜ ከተተኩ በጣም ረጅም ጊዜ ሆኗል። የቀራት ነገር ቢኖር ከብዙ ዘመናት ጀምሮ በየዕለቱ ስትፈጽመው የኖረችው የመጋጌጥ ልምዷ ብቻ ነው። በየቀኑ ለመተጣጠብ፣ ለመኳኳል፣ ለመቀባባትና ለመከሸን የምታጠፋው ጊዜና የምታባክነው ጉልበት በወጣትነቷ ጊዜ ከ60 ዓመት በፊት ከነበረው ቅንጣት አልተለወጠም። ከአሮጊቷ እልፍ ብሎ አንዲት ወጣት ኮረዳ ከመስኮቷ አጠገብ ተቀምጣለች። ከአሮጊቷ ጋር የምትኖርና የቅርብ ረዳቷ ናት። እንደምን አደሩ አያቴ? ወጣቱ መኮንን ፓል ቶምስኪ ወደ ክፍሉ እየገባ ሰላምታውን አቀረበ። ጤና ይስጥልኝ ወይዘሪት ሊስ፣ የዛሬው አመጣጤ አንድ ነገር እንዲያደርጉልኝ አያቴን ለማስቸገር ነው አለ። ምንድን ነው የምትሻው ፖል? አለችው አሮጊቷ ድክም ባለ ድምፅ። አንድ የቅርብ ጓደኛ አለኝ። አርብ ማታ በሚደረገው ግብዣ ላይ ተገኝቶ ከእርስዎ ጋር እንዳስተዋውቀው መልካም ፈቃድዎን ነው የምጠይቀው። ታዲያ ምን አለ? ለዚህ ነው ጭንቁ? በቀጥታ ወደ ግብዣ ቦታ አምጣውና ከኔም ጋር እዚያው ታስተዋውቀዋለህ። አሮጊቷ
በሰለቸ አንደበት መልሱን እንደ ዘበት ወርወር አደረገችና የጀመረችውን መጋገጥ ለማጠናቀቅ በሶስቱ ደንገጡሮቿ ታጅባ በመጋረጃ ወደ ተከለለ ሌላ ክፍል ገባች። ቶምስኪና ወጣቷ ሊዝ ብቻቸውን ቀሩ። ማንን ነው ከአያትህ ጋር ለማስተዋወቅ የፈለግከው? ወጣቷ ሊዛቤታ ኢቫኖቭ ድምጿን ለስለስ አድርጋ ጠየቀችው። ናሮሞቭ የሚባል ነው፣ ታውቂያለሽ? ቶምስኪ በጥያቄ መለሰላት። አላውቀውም። ለመሆኑ ወታደር ነው ሲቪል? ወታደር። ተዋጊ መሐንዲስ? አይደለም፣ ፈረሰኛ ነው። ግን መሐንዲስ የሚለውን ከምን አመጣሽው? በይ። ወጣቷ ልጃገረድ በመጠኑ ሳቃለች፣ መልስ ግን አልሰጠችውም። ቶምስኪም መልሱን ሳይጠብቅ ከአሮጊቷ የመልበሻ ክፍል ወጣ። ሊዛቬታ ኢቫኖቭ በመልበሻ ክፍሉ ውስጥ ብቻዋን ቀረች። በእጇ የያዘችውን ጥልፍ ለጥቂት ጊዜ ስትተበትብ ቆየችና ድንገት ሳይታወቃት አይኖቿን ከስራዋ ላይ ነቅላ በሐሳብ ቅዝዝ በማለት በመስኮት በኩል ታስተውል ጀመር። ወዲያው አንድ ሎጋ መኮንን የመሐንዲስ ክፍል መለዮና የደንብ ልብሱን ለብሶ ባሻገር ከሚታየው ጎዳና ከአንደኛው ጥጋት በኩል ብቅ አለ። የሊዝ ጉንጮች ድንገት ፍም መሰሉ። አንገቷን ስብር አድርጋ በስራዋ ላይ አቀረቀረች። ወዲያው አሮጊቷ በአማሩ ልብሶች አሸብርቃ ከመጋረጃው ጀርባ ብቅ አለች። ሊዛቬታ፣ ለሽርሽር ወጣ ስለምንል ሰረገላውን እንዲቀርብ ትዕዛዝ ስጪ አለቻት። ሊዝ የምትሰራውን ጥልፍ ወደ ጎን አኖረችና ከተቀመጠችበት ተነስታ ዕቃዎቿን መሰብሰብ ጀመረች። ሊዛቬታ ኢቫኖቭ ከጥቂት ደቂቃዎች በፊት በመስኮት በኩል የተመለከተችው መልከቀና የተዋጊ መሐንዲስ መኮንን በየዕለቱ ከቤቱ ባሻገር መንገዱ ላይ እየተገተረ የአሮጊቷን መኖሪያ ማስተዋል ከጀመረ ብዙ ቀናት አልፈውታል። ሊዛ ይህንን የደስደስ ያለው መኮንን በሌላ አጋጣሚና ቦታ ባታውቀውም በየዕለቱ ከቤታቸው ባሻገር ቆሞ አያሌ ሰዓቶችን ባሳለፈ መጠን በእርሷም ላይ ልዩ ስሜት እያሳደረባት ሄደ። ከዚያ ጊዜ በፊት የማታውቀው አይነት ስሜት ስለ መኮንኑ ይሰማት ጀመር። ለብዙ ቀናት መኮንኑን ወደ ቤታቸው አካባቢ የሚያመጣው ምክንያት ግልጽ ሳይሆንላት ቢቆይም በመጨረሻ የመኮንኑ አብይ ዓላማ እሷን መፈለግ እንደሆነ ከልቧ አመነችበት። አንድ ቀን ጧት መኮንኑ በተለመደው ቦታ እንደቆመ ሊዛ ለመጀመሪያ ጊዜ ሞቅ ያለ ፈገግታዋን ጋበዘችው። ይህን በየቀኑ በአሮጊቷ መኖሪያ ላይ አፍጥጦ የሚውለው መኮንን ጀርመናዊ ሃርማን ነው። የካርታ ጨዋታ ደስ ቢለኝም እንኳን በቁማርነቱ ስለማልወደው ለመጫወት አልሻም የሚለው ሃርማን ቶምስኪ የአሮጊት አያቱን 3 ካርታዎች ታሪክ ሲያወጋ ከሰማበት ሌሊት ጀምሮ ስለ ካርታ ጨዋታ የነበረው አስተያየት ተለውጧል። የእነዚያን 3 ካርታዎች ምስጢር ለማወቅና ቢቻልም ሊጠቀምባቸው የመፈለግ ስሜቱ ከዚያን ጊዜ ወዲህ ክፉኛ ተነሳስቷል። እኒያ አሮጊት የካርታዎቹን ምስጢር ቢገልጡልኝ ምንኛ መልካም በሆነ ነበር አለ ሃርማን ታሪኩን ከቶምስኪ ከሰማ በኋላ አንድ ቀን ለብቻው ሆኖ። አሮጊቷ ዘንድ በቀጥታ ሄጄ ብጠይቃቸው የካርታዎቹን ምስጢር ሊገልጡልኝ ፈቃደኛ የማይሆኑበት አንዳችም ምክንያት ሊኖር አይችልም። የብዙ ገንዘብ ባለቤት ለመሆን ያለኝን ፍላጎትና ምኞት ሁሉ በዝርዝር በነግራቸውና አጥብቄ ብለምናቸው ሊያዝኑልኝ ይችላሉ ሲል አሰበ፣ ብቻውን ከህሊናው ጋር እየተሟገተ። ይህን ሐሳቡን አውጥቶ አውርዶ በሰፊው አውጠንጥኖ ሲያበቃ የቶምስኪን አያት ለመተዋወቅና የፍላጎቱን ለመጠየቅ የግሉን ውሳኔ አሳለፈ። በዚህም መሰረት ነበር በየቀኑ ወደ አሮጊቷ መኖሪያ አካባቢ እየሄደ ተገትሮ መዋል የጀመረው። እንደ አጋጣሚ ሆኖ ከቤቱ ፊት ለፊት በሚቆምባቸው ቀናት ሁሉ ሊዛን ከመስኮቱ አጠገብ ተቀምጣ ያያታል። የቤት ልጅ መሆኗ ይገባዋል። በዚያች መልከቀና ልጅ ጋር ወዳጅነት ቢመሰረት ደግሞ ወደ አሮጊቷ ዘንድ ቀርቦ ለመተዋወቅና ጥያቄውን ለማቅረብ መንገዱ ይበልጥ ቀና እንደሚሆንለት ይገምታል።
ስለዚህ የቅድሚያ ትውውቁን ከሊዛ ጋር ለማድረግ ወሰነ። አንድ ቀን ሊዛና አሮጊቷ ለሽርሽር ወደ ውጭ ለመሄድ ከቤት ወጥተው መንገድ ዳር በመቆም ሰረገላው እስኪቀርብ ይጠብቃሉ። ሰረገላው ቀርቦ አሮጊቷ ቀድማ ወደ ሰረገላው ስትገባ ሊዛ ወደ ኋላ ቀረት ብላ ነበርና በእጇ መዳፍ ውስጥ አንዲት ወረቀት ሽጎጥ ሲደረግላት ተሰማት። ወረቀቱን በእጇ ውስጥ ያስቀመጠውን ሰው ለማየት ዞር ስትል ለብዙ ቀናት በመስኮት በኩል በሩቅ ስታየው የቆየችው ወጣት መኮንን አጠገቧ ቆሟል። ሊዛ የመሸበርም ሆነ የሌላ ስሜት ምልክት ሳታሳይ ወረቀቱን በእጇ ሹራብ ጓንቲ ውስጥ ሻጥ አድርጋ ቀልጠፍ በማለት ወደ ሰረገላው ገባች። ከሽርሽሩ መልስ በኋላ ሊዛ በፍጥነት ወደ መኝታ ክፍሏ ገብታ የሄርማንን ወረቀት አወጣች። መልእክቱን ለማወቅ ቸኩላ ነበርና የተጣጠፈውን ወረቀት በፍጥነት ዘርግታ ንባብ ጀመረች። ደብዳቤው ሄርማን ለመልከቀናዋ ጉብል ያለው አክብሮትና ፍቅር በሚገልጹ ቃላት የተሞላ ነው። ጽሑፉ በሙላ ከአንድ በጀርመንኛ ቋንቋ የተጻፈ ዕውቅ ልቦለድ ውስጥ ተቆንጽሎ የተገለበጠ ነበር። ሊዛ ግን ይህን አታውቅም ነበርና ጽሑፉ የራሱ የሄርማን መስሏት በወጣቱ መኮንን የሥነ ጽሑፍ ችሎታና መልእክቱ ስለተቀነባበረበት ቋንቋ ውበት ክፉኛ ተደነቀች። በደብዳቤው ደስ የተሰኘችው ሊዛ ወዲያውኑ መልስ ጻፈች። በተከታዩ ቀን ሄርማን በተለመደው ስፍራው እንደቆመ ሊዛ ወረቀቷን በመስኮቱ በኩል ጣል አደረገችለት። በጉጉት ይጠባበቅ የነበረው መኮንን ወዲያውኑ መንገዱን አቋርጦ ወደ ቤቱ ጥግ ቀረበና ወረቀቷን ብድግ አድርጎ በአካባቢው ወደምትገኝ አንዲት ሱቅ በመግባት ማንበብ ጀመረ። ከ3 ቀናት በኋላ ሌላ ደብዳቤ ለሊዛ ደረሳት። ሁለተኛው ደብዳቤ የመጣው በአንዲት ትንሽ ልጅ አማካኝነት ነበር። መልስ ግን አልሰጠችውም። ይሁን እንጂ ሄርማን አመቺ በሆኑ መንገዶች ሁሉ እየተጠቀመ ደብዳቤዎች በተከታታይ መላኩን ቀጠለ። በደብዳቤዎቹም ዘወትር የሚገልጠው በቅድሚያ ለሊዛ ያለውን ፍቅርና አድናቆት ሲሆን ከዚያ በማያያዝ ደግሞ ፍላጎቱን ከግብ ለማድረስ ይረዳው ዘንድ የሩቅ ትውውቃቸው በቅርብ ግንኙነት እንዲጠናከር በግልና በቅርብ ሊያገኛት የሚችልበትን ቀጠሮና ቦታ እንድትገልጥለት ይጠይቃታል። ሄርማን ለደብዳቤዎቹ መልስ ባያገኝም ያለመሰልቸት ደብዳቤዎች መላኩን ቀጠለ። አንድ ቀን ጥያቄው መልስ አገኘ። ሊዛ በቅርብ ልታገኘው ፈቃደኛ መሆኗን የሚገልጠው ደብዳቤዋ ደረሰው። ዛሬ ማታ ይላል። ሲናፍቀው የቆየው የሊዛ ደብዳቤ ዛሬ ማታ የአገር አምባሳደር በሚያደርጉት የዳንስ ግብዣ ላይ ለመገኘት ከእማማ ጋር አምባሳደሩ መኖሪያ እንሄዳለን። በዚያ እስከ ሌሊቱ 8 ሰዓት እንቆያለን። እኛ ወደ ግብዣ እንደሄድን የቤት ውስጥ ሰራተኞችና አሽከሮችም በሙሉ ወደ የመኖሪያቸው ይሄዳሉ። የሚቀር ሰው ቢኖር ዘበኛው ብቻ ነው። እሱም ቢሆን ወደ ክፍሉ ሄዶ አረፍ ይላል እንጂ በሩ ላይ ተገትሮ አያመሽም። ስለዚህ ለመገናኘት አመቺ ሁኔታ ይኖረናል። ወደ ቤት ውስጥ የምትገባበት ዘዴ እንዲህ ነው። ልክ ከምሽቱ 5 ሰዓት ተኩል ሲሆን ትመጣለህ። ዋናው የቤቱን በር ከፍተህ በመግባት ወደ ፎቅ ትወጣለህ። ድንገት ሰው ቢያጋጥምህ ቀልጠፍ ብለህ እማማን እንደምትፈልግ ትናገራለህ። በቤት ውስጥ አለመኖሯን ግብዣ ቦታ መሄዷን ስለሚነግሩህ ምንም ችግር ሳያጋጥምህና ሳይነቃብህ ይቅርታ በመጠየቅ ተመልሰህ ለመውጣት ትችላለህ። ነገር ግን ምንም እንደማያጋጥምህ አምናለሁ። ስለዚህ ፎቁ ላይ ከወጣህ በኋላ ከአዳራሹ በስተግራ በኩል በማምራት ወደ አሮጊቷ መኝታ ክፍል ትደርሳለህ። ክፍሉ ውስጥ ስትገባ በመጋረጃ የተከለሉ 2 በሮችን ታገኛለህ። በስተቀኝ ያለው ወደ አሮጊቷ የጥናትና የንባብ ክፍል የሚያስገባ ስለሆነ እርሱን በመተው በስተግራ ያለውን ከፍተህ ወደ ውስጥ እለፍ። እዚያም የምታገኛት ደረጃ ወጥተህ የምትደርስበት የኔ መኝታ ክፍል ነው። በዚህ ሁኔታ ገብተህ ክፍሌ ውስጥ ቁጭ ብለህ ከግብዣው እስከምንመለስ በትዕግስት ትጠብቀኛለህ።
ኸርማን የቀጠሮ ሰዓት ሲደርስ ንፋስ እንደሚያርገበግባት ቅጠል የሰራ አካሉ ይንዘፈዘፍ ጀመር። ሳያውቀው ሁለመናው ተርበተበተ። ይሁን እንጂ ምንም እንኳን መንፈሱና አካሉ ቢረበሽም ለረጅም ጊዜ የደከመበት ዓላማውን ከግብ ማድረስ ስላለበት ጊዜ ሳያባክን አካሉን አረጋግቶና ስሜቱን ተቆጣጥሮ ወደ አሮጊቷ መኖሪያ አመራ። ሊዛቤታ ኢቫኖቭ የሰጠችውን መመሪያ ቅደም ተከተሉን ሳያዛንፍ ተግባራዊ እያደረገ በዋናው በር በማለፍ በሌሎች ክፍሎች አቋርጦ አንድም ነገር ሳይገጥመውና ምንም ግር ሳይለው አሮጊቷ መኝታ ክፍል ደረሰ። መኝታ ክፍል ውስጥ ከገባ በኋላ ግን የሊዛን መመሪያ ከዳር ለማድረስ እምብዛም አልተጨነቀም። በደብዳቤው መሰረት በቀጥታ ወደ ሊዛ መኝታ በማምራት ፋንታ ሐሳቡን ቀይሮ በአሮጊቷ ክፍል ውስጥ በሚገኝ ከግድግዳው ጋር አብሮ በተሰራ የልብስ ማስቀመጫ ቁምሳጥን ውስጥ ገብቶ ተደበቀ። ሰዓቱ ቶሎ አልደርሳለው። ኸርማን ቁምሳጥኑ ውስጥ ሆኖ የአሮጊቷን መምጣት በጉጉት ይጠባበቃል። በመጨረሻ አንድ ሰረገላ ወደ ቤቱ እየተቃረበ ሲመጣ ድምፁ ተሰማው። ብዙም ሳይቆይ መብራቶቹ ታዩት። ቀጥሎም አሽከሮች ወዲያ ወዲህ ሲሉ በሚያሰሙት መተረማመስ አሮጊቷ መምጣቷን አረጋገጠ። ወዲያው አሮጊቷ ወደ መኝታ ክፍሏ ተደጋግፋ ስትገባ በቀዳዳ ተመለከተ። ከድካም የተነሳ በፍጹም ዝላለች። ደንገጡሮቿ ልብሶቿንና ጌጣጌጧን እያወላለቁ ለመኝታ ያዘጋጇት ጀመር። ኸርማን ሁሉንም ነገር ልቅም አድርጎ እሱ ሳይታይ ያስተውላል። ብቻ ከአጉል እምነት ጋር የተቀላቀለ ፍርሃት አልፎ አልፎ ሰውነቱን ወረር ሲያደርገው ይታወቀዋል። በመጨረሻ አሮጊቷ የሌሊት ልብሳን አጥልቃና ቆቧን ደፍታ ቁጭ አለች። ለዳንሱ ግብዣ ሰማያዊ የሆነ ጌጠኛ ልብስ ለብሳ በነበረ ጊዜ የሚታይባት የመክበድና የልዩነት ሁኔታ ተለውጦ ለዓይን በመጠኑ ቀለል አለች። በየምሽቱ አልጋው ላይ ጎኗን ከማሳረፏ በፊት ማድረግ እንዳስለመደችው በአንድ ጠረጴዛ አጠገብ በሚገኝ ምቹ ወንበር ላይ በጸጥታ ቁጭ አለች። ደንገጡሮቿ ተግተልትለው ከክፍሉ ወጡ። ብቻዋን የቀረችው አሮጊት በተቀመጠችበት ወንበር ላይ ሆና ቀስ በቀስ ወደፊት ወደ ኋላ መወዛወዝ ጀመረች። በሐሳብ ከመዋጥ ወይም በእድሜ ብዛት ከመደንዘዝ የተነሳ አእምሯ አካባቢዋን ጨርሶ እየዘነጋ ይመስላል። እንዲህ ባለ ሁኔታ ያለች አሮጊቷ አይኖቿን ከድና በወንበሯ ላይ ወደፊት ወደ ኋላ ስትወዛወዝ ኸርማን ከተደበቀበት ቁምሳጥን ቀስ ብሎ ወጣ። ኮሽታ የሰማችው አሮጊት አይኖቿን ገለጠችና እንቅልፍ ባደበዘዘው አመለካከት ቤቷን ደፍሮ የገባውን ሰው ታስተውለው ጀመር። በእግዚአብሔር የሆኑብዎና አይደንግጡ አለ ኸርማን ረጋ ባለ ድምፅ። አመጣጤ እርስዎ ላይ ጉዳት ለማድረስ ሳይሆን አንድ ውለታ እንዲያደርጉልኝ ለመለመን ነው። አሮጊቷ በጸጥታ ትመለከተዋለች። የሚናገረው ሁሉ ምኑ የገባት አትመስልም። ኸርማንም በበኩሉ ደንቆሮ ትሆናለች የሚል ሐሳብ በአእምሮ ስለመጣበት ወደ አንደኛው ጆሮዋ ጠጋ ብሎ የመጀመሪያውን ንግግሩን ጎላ ባለ ድምፅ ደገመው። አሮጊቷ ላይ ግን ቅንጣት ለውጥ አልታየም። እርስዎ አንዲት 74 ሳንቲም ሳያወጡ እኔን ከበርቴ ለማድረግ ይችላሉ። ወጣቱ ልመናውን ቀጠለ። የሶስቱን ካርታዎች ምስጢር ከነገሩን በቂ ነው። በሌላ አላስቸግሮትም። አሮጊቷ ለመናገር የፈለገች ይመስላል። በጥብቅ የተጋጠሙ ከንፈሯን ስታላቅቅ የተመለከተው ኸርማን የጀመረውን ውትወታ ሳይጨርስ አንጠልጥሎ ተወው። እውነት አይምሰልህ፣ ሁሉም ነገር ፌዝ ነው። ከፈለክ በእግዚአብሔር ስም እምልልሃለሁ፣ የሰማኸው ነገር ሁሉ ፌዝ ነው፣ ቀልድ፣ ተረብ እንጂ ሌላ ምንም አይደለም የሚሉ ቃላት በእነዚያ የጠወለጉ ከንፈሮች አማካኝነት ለኸርማን ተላለፉለት። አይደለም፣ የሰማሁት ነገር ፌዝ፣ ቀልድ፣ ተረብ አይደለም፣ በሙሉ እውነት ነው። ለምሳሌ ያህል ከብዙ ዓመታት በፊት ቻምፕሊትስኪ የሚባል አንድ ብኩን ሰው በቁማር የተነሳ የተዘፈቀበትን ዕዳውን በእርሱ እርዳታ መክፈሉ ትዝ አይልዎትም? አለ ኸርማን። ድንገት የአሮጊቷ ቀዝቃዛ ስሜት ተለዋወጠ። ለአንድ አፍታ ቦግ ያለው ውስጣዊ ስሜቷ በውጫዊ ገጽታዋ ላይ ተከሰተና
የሞቀ ሕይወት የዘራች መሰለች። ግን ብዙም ሳትቆይ ወደ ቀድሞ ቅዝቃዜዋ ተመለሰች። የግዴለሽነት መንፈስ ጎልቶ ይታይባት ጀመር። ኸርማን ለጥቂት ጊዜ በዝምታ ከቆየ በኋላ ትዕግስት ባጣ ድንፋታ እነዚያ አዚመኛ ካርታዎች የትኞቹ እንደሆኑ ትነግሪኛለሽ አትነግሪኝም? በማለት ጠየቃት። መልስ ግን አላገኘም። ወዲያው ወጣቱ ኸርማን አንድ ሽጉጥ ከኪሱ አወጣና መተተኛ ጠንቋይ፣ በልመና እምቢ ካልሽ በግድ ትነግሪኛለሽ ሲል አሮጊቷ ላይ አንባረቀ። አሮጊቷ ሽጉጡን ስታይ ለሁለተኛ ጊዜ የሰራ አካላቷ በሕይወት ሙቀት የተሞላ መሰለና ወዲያው ጭንቅላቷን ወደ ኋላ አወናጭፋ ጥይቱን ለመከላከል በሚመስል ሁኔታ ሁለት እጆቿን ወደፊት ዘረጋቻቸው። ወዲያው ደግሞ ሁለቱ እጆቿ ተዝለፍልፈው በግራና ቀኝ በኩል ቁልቁል ተንጠለጠሉ። በወንበሩ ላይ የተኮፈሰው አካሏ እንቅስቃሴ አልባ ጸጥ አለ። ምንም ቢያደርግ ምንም መልስ ባለማግኘቱ የተበሳጨው ኸርማን ጠጋለና ከማንገላታት በማይሻል ሁኔታ አንዱን ክንዷን ለቀም አድርጎ ማስፈራራቱን ሊቀጥል ሲል አሮጊቷ በድን መሆኗን ተመለከተ። ልብ ብሎ ሲያስተውል በድንጋጤ መሞቷን ተረዳ። ይህን ሁሉ በሚከናወንበት ወቅት ሊዛቤታ ኢቫኖቭ የዳንስ ልብሷን እንዳጠለቀች በመኝታ ክፍሏ ውስጥ ተቀምጣ ከሐሳቧ ጋር ትሟገታለች። ከግብዣው ስፍራ ከአሮጊቷ ጋር ከተመለሰችበት ጊዜ አንስቶ በአእምሯ ብዙ ነገሮች አውጥታ ወርዳለች። ከግብዣው መልስ ወጣቱን መኮንን በመኝታ ክፍሏ ውስጥ እንደምታገኘው ገምታ ነበር፣ ግን አላገኘችውም። ቢሆንም ደግሞ በሁኔታው ቅር አልተሰኘችም፣ አልተቆጨችም። እንዲያውም መጠነኛ እፎይታ ተሰምቷታል። ይሁን እንጂ ፍጹም አእምሯ እፎይታ ማግኘት አልሆነላትም። ሐሳቧ በሰፊው ይባዝናል። አእምሯ ብዙ ነገሮችን ያውጠነጥናል። በተለይ በዚያን ምሽት በግብዣው ቦታ ከአሮጊቷ የልጅ ልጅ ከቶምስኪ ጋር ሲደንሱ ያጫወታት ነገር ነበር በይበልጥ አእምሯ የሚመላለሰው። ከቅርብ ጊዜ ጀምሮ በሊዛና በኸርማን መካከል የተፈጠረውን የሩቅ ግንኙነት ጥሩ አድርጎ የተገነዘበ መሆኑን ቶምስኪ ከገለጠላት በኋላ የኸርማንን ልዝብ ጋኔልነት በዘዴ ጥቁም አድርጎላታል። ገጹ የናፖሊዮንን ውበት የያዘ ቢሆንም ልቡ ግን የሳጥናኤልን ነው ያለው አነጋገር በአእምሯ ውስጥ እየደጋገመ ያስተጋባል። ኸርማን ድንቅና ማራኪ ሰው መሆኑ ባያጠያይቅም በሶስት የተለያዩ ወንጀሎች እንደሚታማ ቶምስኪ በምሽቱ ዳንስ ላይ ጨረፍ አድርጎላታል። ስለ ኸርማን የተነገሩትን እነዚህን ሁኔታዎች ስትሰማ ያሳየችው መደናገጥ እርሷ ስለ ኸርማን ያላትን ስሜት ቶምስኪ በይበልጥ እንዲረዳው የሚያደርግ መሆኑን ገብቷታል። የግብዣው ቦታ ውይይታቸው በአጋጣሚ ምክንያት ባያቋርጥ ኖሮ ስለ ኸርማን ሌላም ብዙ እንደምትሰማ እርግጠኛ ነበረች። ሊዛ ከግብዣው መልስ በኋላ በመኝታ ክፍሏ ውስጥ ሆና ከቶምስኪ ጋር ስላደረገችው ውይይትና ስለ ኸርማን ስለሰማቻቸው ጉዳዮች ስታንሰላስል የመኝታ ክፍሏ በር በድንገት ተከፈተ። ሐሳቧ ተበታትኖ ወደ በሩ ፊቷን ስታዞር ኸርማንን ደጃፍ ላይ ተገትሮ አየችው። በድንጋጤ ወደ ኋላ አፈገፈገችና በኃይል ትንቀጠቀጥ ጀመር። የት ነበርክ? ፍርሃት ባፈነው ሹክሹክታ ጠየቀችው። አሮጊቷ መኝታ ክፍል ውስጥ ነው የቆየሁት። በነገርሽ ላይ አሮጊቷ ሞታለች። ረጋ ያለው የኸርማን መልስ ይህ ነበር። ሞታለች? ምንድን ነው የምታወራው? በል ሊዛ ጮኸች። ሰበብ የሆንኩባት እኔ ነኝ አላት። የሊዛ አእምሮ ከመቅጽበት ወደ ብዙ አቅጣጫዎች በማተኮር የተለያዩ ጉዳዮችን መዳሰስ ጀመረ። በምሽቱ የዳንስ ጨዋታ ላይ ቶምስኪ የነገራት ሁሉ እንደ ቀትር ብርሃን ወለል ብሎ ታያት። ኸርማን በዝግታ መስኮቱ ጠርዝ ላይ ቁጭ አለና ጠቅላላ ታሪኩን ከስር ጀምሮ አጫወታት። ወጣቱ መኮንን ሲያወጋ ውቢቱ ሊዛ የምታዳምጠው በተሸበረ መንፈስና በጥላቻ ስሜት ነበር። እነዚያ ሁሉ የፍቅር ደብዳቤዎች፣ ያ ሁሉ እሷን ለማጥመድ የገባች የወጣችበትን አሽትቶ መከታተል፣ አላስቆም አላስቀምጥ ብሎ ለመተዋወቅ መማጠን ዓላማው ለእውነተኛ ፍቅር እንዳልሆነ በግልጽ ተረዳችው።
ኸርማን ከእርሷ ይፈልግ የነበረው ንጹሕ ፍቅር ሳይሆን አእምሮቱ ሌላ እንደሆነ ገባት። የኸርማን ፍላጎት ገንዘብ መሆኑ ተገለጠላት። ምስኪኗ ሊዛ የተፈለገችው እሷ እንዳሰበችው ፍቅር አጋር እንድትሆን ሳይሆን የኸርማንን የገንዘብ ፍላጎትና የወንጀል ተግባር ለመሙላት የሚያስችል አገልግሎት እንድታበረክት መሆኑን ተረጋገጠላት። ሊዛ ምርር ብላ ማልቀስ ጀመረች። ኸርማን ጸጥ ብሎ ያስተውላታል። ይሁን እንጂ የእርሱንም ልብ አንዳች ነገር ሲያሰቃየው ይሰማዋል። ስቃዩን ያስከተለበት የሊዛ እንባ ወይም ሐዘን አይደለም። በአሮጊቷ መሞትም ቢሆን ቅንጣት ጸጸት አልተሰማውም። በዚያን ሰዓት የእሱን ልቦና የሚያብጠለጥለው ለሕሊናው የሚታየው አንድ ነገር ብቻ ነበር። ለዕድሜው ሙሉ የሚያበቃውንና የሚያዝናናውን ሀብት ለማግኘት የሚያስችሉትን ካርታዎች ምስጢር ከአሮጊቷ ሳያገኝ መቅረቱ ነበር። አውሬ ነህ! ሊዛ እንባዋን ከዓይኖቿ ላይ እያለራረቀች ጮኸችበት። እመኚኝ ሊዛቤታ፣ አሮጊቷን ለመግደል ምንም ፍላጎት አልነበረኝም። ተመልከች፣ በሽጉጡ ውስጥ ጥይት እንኳን የለም አላት። ለማንኛውም አሁን ከዚህ ቤት እንዴት ነው የምትወጣው? ሊዛ ጥያቄዋን በመጨነቅ አቀረበች። ሌሊቱ እየነጋ ነው። ትንሽ ከቆየ ሰው ያይሃል። ወደ ሚስጥር መተላለፊያው በር የሚያደርሰው በአሮጊቷ የመኝታ ክፍል አቋርጦ ነው። እኔ ደግሞ አስከሬኗ በተጋደመበት በኩል ለማለፍ ምንም ድፍረት የለኝም አለችው። ኸርማን እንደ ልማዱ ረጋ ብሎ ግድ የለም አቅጣጫውን ንገሪኝና አንቺን ሳላስቸግር እኔው መንገዱን አገኘዋለሁ አላት። ሊዛ የስውር መተላለፊያዎቹን አቅጣጫ በዝርዝር አስረድታ ማንም ሳያየው ወደ ዋናው ጎዳና የሚያስወጣውን ሚስጥር በር ቁልፍ ሰጠችው። ወጣቱ መኮንን የደም ዝውውሩ የተቋረጠበት ይመስል እንደ በረዶ የቀዘቀዘውን የሊዛን እጅ ጨበጠና ከክፍሉ ወጣ። የአሮጊቷ ሞት በአካባቢዋና በሚያውቋት ሰዎች ዘንድ እምብዛም መተረማመስና መደናገጥን አልፈጠረም። በጣም አርጅታ ስለነበር ሞቷ ለረጅም ጊዜ ሲጠበቅ ቆይቷል። ቀብሩ ከ3 ቀናት በኋላ ሲፈጸም ኸርማንም በሥነ ሥርዓቱ ላይ ለመገኘት ወደ ቤተ ክርስቲያኑ አመራ። ከሌሎች ለቀስተኞችና አጃቢዎች ሰልፍ ውስጥ ተቀላቀለና ክዳኑ በተከፈተ የሬሳ ሳጥን ውስጥ በጀርባዋ የተንጋለለውን የአሮጊቷን አስከሬን ለመጨረሻ ጊዜ ለመሰናበት ተራውን ይጠባበቅ ጀመር። ተራው ሲደርስ ጠጋ ብሎ በሳጥኑ አጠገብ ተንበረከከና የአሮጊቷን የገረጣ ገጽ ይመለከት ጀመር። ወዲያው ፊቱ ሁሉ ተለዋወጠና መብረቅ የመታው ያህል ክው አለ። ያጋጠመው ሁኔታ ልዩና እንግዳ ነበር። ኸርማን ተንበርክኮ አስከሬኑን ሲመለከት ሟች አሮጊት በማሾፍ መልክ አንድ ዓይኗን ከፍታ ጠቀሰችው። በድንጋጤ የደነበረው ኸርማን ከተንበረከከበት ተነስቶ ሊሄድ ሲል አንዱ ደረጃ አደናቀፈውና ወለሉ ላይ ተዘረጋ። ዙሪያውን የነበሩ ሰዎች አፋፍሰው አነሱት። በዚያኑ ቅጽበት ሊዛቤታ ኢቫኖቭም ሕሊናዋን ስታ በመውደቋ ሐዘንተኞች የወሳንሳ ይዘው ከቤተ ክርስቲያኑ አወጧት። በዚያን ቀን ኸርማን እንደቀፈፈው እንደተረበሸው አለ። የወትሮው ረጋ ያለ ስሜቱና መንፈሱ ሊመለስለት አልቻለም። ሰላም ሸሸው። ለዓይን ያዝ ሲያደርግ ከአንዲት ሰዋራ ሆቴል ገብቶ ራቱን ከቀማመሰ በኋላ አእምሮን ለማሳረፍ ሲል ቪኖ ሲጠጣ መሸ። ወደ ቤቱ ሲመለስ ጥንብዝ ብሎ ሰክሮ ነበርና እንዴት እንደገባ አልታወቀውም። ብቻ ከነ ልብሱ በአልጋው ሙሉ ተዘረጋ። ደረቅ ሌሊት ላይ ከእንቅልፉ ባኖ ተነሳ። የጨረቃዋ ብርሃን ወደ መኝታ ክፍሉ በመግባቷ በውስጡ የሚገኘው ነገር ሁሉ ደብዘዝ ብሎ ይታያል። አንድ ሰው በመስኮቱ በኩል ለቅጽበት ተመለከተውና እልም ብሎ ጠፋ። ኸርማን ነገር ይማላለው። ወዲያው ወደ ቤቱ የሚያስገባው ዋናው በር ሲከፈት ተሰማው። በመጀመሪያ አሽከሩ እንደ ልማዱ ሲሰክር ካመሸበት መመለሱ መስሎት ነበር። በኋላ ወደ ቤቱ ውስጥ የገባውን ሰው አረማመድ ሲያዳምጥ ግን የሚያውቀውና የለመደው የአሽከሩ እርምጃ ለመሆኑን አረጋገጠ። የቀላል ነጠላ ጫማ ድምፅ ወደ ጆሮ እየተቃረበ መጣ። የመኝታ ክፍሉ በር ተከፈተና ነጭ ልብስ ያጠለቀች ሴት ገባች።
ሴትዮዋ ወደ አልጋው ስትቃረብ ማን እንደሆነች ኸርማን ወዲያው አወቀ። ሟች አሮጊት ነበረች። ኸርማን ክው ብሎ ቀረ። አንተ ዘንድ የመጣሁት ያለ ፍላጎቴ ነው አለችው አሮጊቷ ፈጠን ባለ አነጋገር። ፍላጎትህን እንዳሟላልህ ለጥያቄ መልስ እንድሰጥ በመታዘዜ ብቻ ለመምጣት ተገደዱ። ለማወቅ የምትፈልጋቸው 3 ምትሃታዊ ካርታዎች 3 7 ጀክ ናቸው። በእነዚህ 3 ካርታዎች በተከታታይ ከተጫወትክ ያላንዳች ጥርጣሬ አሸናፊ ትሆናለህ። ግን አንድ ሕግ ማክበር አለብህ። በ24 ሰዓታት ውስጥ የምትጫወተው በአንዱ ካርታ ብቻ፣ ያውም አንድ ጊዜ ብቻ ነው። በዚህ አይነት በ3 ተከታታይ ቀናት በ3ቱ ካርታዎች በየተራ ከተጫወትክ በኋላ እስከ ሕይወትህ ፍጻሜ ድረስ ካርታ ጨዋታ የሚባል ነገር በዞረበት መዞር አይኖርብህም። የአሮጊቷ ኤኬራ መንፈስ ይህን ተናግሮ በመጣበት ተመለሰ። የውጭው በር ሲዘጋ የሰማው ኸርማን ወደ መስኮቱ ዞር ሲል ያው የአሮጊቷ ኤኬራ ውልብ ብሎ ሲያልፍ ታየው። ዞረበት፣ ተማታበት። በመጨረሻ እንደምንም ተግተርትሮ ካልጋው ተነሳና ወደ እንግዳ መቀበያ ክፍል ሄደ። በሩ ዝግ ነው። በስካር እንቅልፍ ድብን ብሎ ከሚያንኮራፋው አሽከሩና ከራሱ በቀር አንድም ሰው በቤቱ ውስጥ የለም። ወደ አልጋው ተመለሰና ሻማውን አብርቶ ስላየውና ስለሰማው በማስታወሻው ደብተሩ ላይ መጻፍ ጀመረ። በቁሳዊ ዓለም ውስጥ 2 የተለያዩ አካላት አንድን ቦታ በአንድ ጊዜ ለመያዝ እንደማይችሉ ሁሉ 2 የተለያዩ ሐሳቦችም በአንድ ጊዜ በአእምሮአችን ውስጥ ተመሳሳይ ስፍራ ለመያዝ አይችሉም። በመሆኑም የወጣቱን መኮንን አእምሮ ሲያስጨንቁ የነበሩት የሟቿ አሮጊት ጉዳይና ሌሎች ሐሳቦች የያዙትን ስፍራ ለአዲስ ሐሳብ ለቀቁ። 3 7 የክ እነዚህ ቁጥሮች በኸርማን አእምሮ ነገሱ። ጧት፣ ቀን፣ ማታ በቁሙ የሚታዩት እነዚህ ቁጥሮች ብቻ ናቸው። ሌሊት ተኝቶ በህልሙ በቅዠቱ የሚፈራረቁበት 3 7 እና የክ ብቻ ናቸው። አንዴ እንደ አበባ አይኑ ስር ይፈነዳሉ፣ አንዴ በህብር ቀለም አሸብርቀው በወርቀ ዘቦ አጊጠው ሲንቦገቦጉ ይታዩታል። የዚህና የሌላው ሁሉ ቅዠቱ ማሰሪያና ማጠቃለያ ግን አንድና ዋነኛው ምኞቱ ነበር። በእነዚህ ቁጥሮች አማካኝነት የብዙ ገንዘብ ባለቤት መሆን፣ በ3ቱ ቁጥሮች ቁማር ተጫውቶ ማሸነፍ፣ መክበር። በዚያን ዘመን በሞስኮ ከተማ የሚገኙ ከፍተኛ ቁማርተኞች እየተሰበሰቡ የሚጫወቱበት አንድ ዝነኛ የቁማር ቤት ባለንብረት የሆነው ቼካለንስኪ እድሜውን በሙላ የካርታ ቁማር ሲጫወትና ሲያጫውት መኖሩ ይነገርለታል። ዝናው በድፍን ሩሲያ ወጣቶችና ቁማርተኞች ዘንድ የታወቀ ነበር። የአሮጊቷ ኤኬራ ኸርማንን ከጎበኘ በኋላ ጥቂት ቀናት ቆይቶ ዝነኛው ቼካለንስኪ ወደ ፒተርስበርግ ይመጣል። የከተማው ወጣት መዋያና ማደሪያ የቼካለንስኪ ቤት ሆነ። በረቾቹና በተረቾቹ መካከል የሚዘዋወረው ገንዘብ መጠን ከዕለት ወደ ዕለት እየጨመረ ሄደ። በእንግዳ ተቀባይነቱ፣ በሰፊ የቁማር ልምዱ፣ በደግነቱ፣ በጥልቅ የቁማር ጥበቡ፣ በጠባየ ሸጋነቱ የታወቀው ቼካለንስኪ ፒተርስበርግ ከመልቀቁ በፊት እንዳያመልጠው በማለት የከተማው ቁማርተኛ ውሎና አዳር በቼካለንስኪ ቤት ሆነ። ቼካለንስኪ ፒተርስበርግ ከገባ በኋላ ጥቂት ቀናት እንዳለፉ የካርታ ጨዋታ ሱሰኛ የሆነው ናሮሞቭ ጓደኛውን ኸርማንን ጋብዞ ወደ ዝነኛው ቁማርተኛ ቤት ወሰደው። ሁለቱ መኮንኖች ወደ ቁማሩ ቤት ሲደርሱ እያንዳንዱ ክፍል ጢም ብሎ ሞልቷል። ታላላቅ የመንግስት ሹማምንት ካርታዎቻቸውን አይኖቻቸው ስር ዘርግተው ይጫወታሉ። ወጣቶች በየሶፋው ተንጋለው ያጨሳሉ፣ ይጠጣሉ። በትልቁ የቁማር አዳራሽ ደግሞ 20 የሚሆኑ ሰዎች በከበቡት የግብር ጠረጴዛ ላይ ዋናው ቁማር ይቀጥላል።
በአንድ ወገን ካርታ ይበወዛል፣ በየሰው ፊት ይጣላል። የገንዘብ ዘር በሌላ ወገን ተከምሯል። ቼከሊንስኪ የዚህኛው ቡድን መሪ አጫዋች ነበር። ዕድሜው ወደ 60 የተጠጋ ግራጫ ጠጉር ያለው የሚከበር አይነት ሰው ነው። ፍም በሚመስለው ፊቱ ላይ ቀልደኛና ተጫዋች የመሆኑ ባህሪ ጎልቶ ይነበባል። ዘውትር ብርሃን ከማይለያቸው አንጸባራቂ አይኖቹ ዝቅ ብሎ የማያቋርጥ ፈገግታ በከንፈሮቹ ዙሪያ ላይ ይታያል። ናሮሞቭ ኸርማንን ከቼሊንስኪ ጋር አስተዋወቀው። ዝነኛው ቁማርተኛ ሞቅ ባለ መንፈስ የኸርማንን እጅ ጨብጦ በቤቱ ውስጥ እንዳሻው ከመሆንና ከመዝናናት እንዳይቆጠብ ካበረታታው በኋላ የካርታ ጨዋታውን ወደ መምራቱ ተመለሰ። የተጀመረው ጨዋታ ሲያበቃ ካርታዎቹ ተበወዙና ሌላ አዲስ ዙር ተጀመረ። እኔም ካርታ እንድስብ ይፈቀድልኝ አለ የመጀመሪያው ጨዋታ ሲመለከት የቆየው ኸርማን በአንድ ወፍራም ቁማርተኛ አዛውንት አናት ላይ እጁን ዘርግቶ። አጫዋቹ እጅ በመንሳት አዎንታዊ መልስ ሰጠው። ለብዙ ጊዜ የጠበቀው ዕለት መድረሱን የተረዳው ኸርማን አንድ ካርታ ለብቻው አይቶ ሳበና የሚመድበውን ገንዘብ መጠን በመጻፊያው ሰሌዳ ላይ በጠመኔ ጫር ጫር አደረገ። ይቅርታ ጌታዬ፣ የጻፋቸው ቁጥሮች በደንብ ስላልታዩኝ የመደቡትን ምን ያህል እንደሆነ ቢገልጡልኝ አለ አጫዋቹ በትህትና። 47,000 ሩብልስ አለ ኸርማን በቀዝቃዛ ሁኔታ። በአዳራሹ ውስጥ የነበሩ አይኖች በሙሉ ወደ እርሱ አፈጠጡ። ይህ ሰው አብዷል መሰለኝ አለ ጓደኛው ናሮሞቭ በሐሳቡ። ይቅርታ ጌታዬ፣ የመደቡት ገንዘብ በጣም የበዛ ይመስለኛል። በዚህ አካባቢ በአንድ ጨዋታ ይህን ያህል ገንዘብ ተመድቦ አያውቅም አለ ቼከሊንስኪ ያን ዘለዓለማዊ የሚመስል ፈገግታውን እያሳየው። እና ቢበዛስ? ዋናው ቁም ነገር በዚህ መደብ ለመጫወት ትፈልጋላችሁ አትፈልጉም የሚለው ጥያቄ ነው። ኸርማን ጥቂት በስጨት ብሎ መለሰ። ነገሩስ ማለፊያ ነው አለ ቼከሊንስኪ ቀበል አድርጎ። ይሁን እንጂ በዚህ መደብ መጫወት ካስፈለገ ለመተማመን እንዲረዳን የኋላ ጭቅጭቅን ለማስወገድ እንዲያመች የመደቡን መጠን በጽሑፍ ከመግለጽ ይልቅ ጥሬውን ገንዘብ ጠረጴዛው ላይ ማድረጉ የሚሻል ይመስለኛል። ኸርማን የባንክ ቼክ አወጣና ለቼከሊንስኪ ሰጠው። ቼኩን አገላብጦ ከመረመረው በኋላ ኸርማን በሳበው ካርታ ላይ አስቀመጠው። ተስማሙ። የመጀመሪያው ካርታ በስተቀኝ በኩል ሲጣል 9 ሆነ። ሁለተኛው በስተግራ በኩል ሲጣል 3 ቁጥር ወጣ። 3 አልባብ ወጥቷል። ቁጥሩ የኔ ነው። ኸርማን የሳበውን ካርታ ሲገለብጠው 3 መሆኑ ተረጋገጠ። አዳራሹን የሞላው ሰው አንዴ ተተረማመሰ። ሁሉም ያልጎመጉም ጀመር። በድንጋጤ የተመታው ቼከሊንስኪ ለአንዲት ሰኮንድ ያህል ፊቱ የሞት ያህል ተከፋና እንደገና የተለመደ ፈገግታውን ለበሰ። አንዳች ጭቅጭቅ 47,000 ሩብልስ ለኸርማን ቆጥሮ አስረከበው። ኸርማን አንዲት ብርጭቆ የሎሚ ጭማቂ ጠጣና በፍጥነት ከአዳራሹ ወጣ። በሁኔታው የተደነቀው ጓደኛው ናሮሞቭ በቆመበት ፈዞ ቀረ። በተከታዩ ዕለት ምሽት ኸርማን ወደ ቁማሩ ቤት አመራ። ጨዋታው ደርቶ ቼከሊንስኪ ያስተናግዳል፣ ያጫውታል፣ ይበላል፣ ያስበላል። ኸርማን ወደ መጫወቻው ጠረጴዛ ተጠግቶ ሲቆም ጠረጴዛውን የከበበው ተጫዋች በሙሉ መንገድና ቦታ ለቀቀለት። አስተናጋጁ ቼከሊንስኪ ሞቅ ባለ ስሜት ተቀበለው። የተጀመረው ጨዋታ አብቅቶ አዲስ ጨዋታ ሲጀምር ኸርማን የሚፈልገውን አንድ ካርታ ሳበና 94,000 ሩብልስ በጥሬ ገንዘብ መደበ። ግማሹ የቀድሞ ንብረቱ፣ ግማሹ ደግሞ ባለፈው ምሽት ያሸነፈው ተዳምሮ መሆኑ ነው። ቼከሊንስኪ ካርታውን በወዘና አንድ በስተቀኝ ለራሱ ጣለ። ሼባ ወጣ። አንድ ካርታ በስተግራ ለኸርማን ሲመታ 7 ቁጥር ሆነ። ኸርማን የሳበውን ካርታ ለሁሉም አሳየ። 7 ነው። አሁንም አሸነፈ። በአዳራሹ ውስጥ ያልደነገጠ፣ ያልተገረመ ወይም ሁኔታውን ለራሱ ያልተመኘ አልነበረም። ቼከሊንስኪ በሕይወቱ ሙሉ በተለይም በቁማር ጨዋታ ላይ
ከተሰማራበት ጊዜ አንስቶ ታይቶበት በማያውቅ ሁኔታ ተረበሸ። ነገር ግን ምንም የሚያደርገው ነገር ስላልነበረው 94,000 ሩብልስ ቆጥሮ አንዳችም የመደነቅ ምልክት ለማይታይበት ለሄርማን አስረከበው። ወጣቱ መኮንን በ188,000 ሩብልስ ኪሱን አሳብጦ ወጣ። የሚቀጥለው ምሽት ሄርማን እንደ ሁለቱ ቀን ልማዱ ሰዓቱን ጠብቆ በሕይወቱ ውስጥ የመጨረሻና ወሳኝ ለሚሆን ጨዋታ በቁማር ቤት ተገኘ። ምድረ ቁማርተኛ ይህን ጉደኛ የተባለ ሰው አቆብቁቦ ይጠባበቀዋል። ባለፉት 2 ምሽቶች የተፈጸመውን ልዩ የሆነ የቁማር ታሪክ ሰምተው ነገር ግን በአይን ምስክር ለመሆን ባለመብቃታቸው የተቆጩ ሌሎች ሰዎችም ተጨማምረዋል። ታላላቅ የመንግስት ሹማምንት የተለመደውን ረጋ ያለ ጨዋታቸውን ትተው በሰፊው የተወራለትን የሄርማንን ያልተለመደ አይነት ጨዋታ ለመመልከት በጠረጴዛው አካባቢ ቆመዋል። በየጥጋቱ ተበታትነው የነበሩ ወጣት መኮንኖችም አመቺ ቦታ ይዘዋል። በቁማሩ ቤት ውስጥ አገልግሎት የሚሰጡ ወንድ አሳላፊዎች በሙሉ ስራቸውን እየጣሉ ተመልካች ሆነዋል። ሄርማን ወደ ትልቁ ጠረጴዛ እንደደረሰ ለመጫወት ዝግጁ መሆኑን ገለጸ። ፊቱ ያለ ወትሮ ቢገረጣም እንኳን የሞቱን ፈገግታ ለማሳየት የሚሞክረው ቼካሎንስኪ አዲስ ፓኮ ከፍቶ ያወጣቸውን ካርታዎች በጥንቃቄ በጥበብ በወዛቸው። ሄርማን ካርታዎቹን ቆረጠና የሚጫወትበትን አንድ ካርታ ከሳበ በኋላ በቁጥሩ በኩል ጠረጴዛው ላይ ደፋው። በላዩ ላይ 188,000 ሩብልስ ጫነበት። የምሽቱ መደብ መሆኑ ነው። ሄርማን በዓለም ላይ ያለውን ጠቅላላ ንብረት መደበ። ቼካሎንስኪም ተመጣጣኝ ገንዘብ ሲመድብ የምሽቱ ጨዋታ የሚካሄደው በ376,000 ሩብልስ ላይ ሆነ። በዚያን ጊዜ ሁለቱም ሰዎች ለሚያዩዋቸው ሁሉ ቁማር ለመቆመር ሳይሆን በተኩስ ለመፋለም የተፋጠጡ መሰሉ። በቤቱ ውስጥ የመቃብር አይነት ጸጥታ ነገሰ። ቼካሎንስኪ በሚንቀጠቀጥ እጅ ጨዋታውን ጀመረ። የመጀመሪያውን ካርታ በስተቀኝ በኩል ሲጥል ንግሥት ባለ ጦር ብቅ አለች። ሁለተኛውን ካርታ በስተግራ ሲመታ የክ ወጣች። አልባብ ወጥቶልኛል፣ የክ ይባላል አለ። ሄርማን የሳበውን ካርታ ከጠረጴዛው ላይ አንስቶ ለሕዝቡ እያሳየ ኦ ንግሥትህን ገድያታለሁ አለው ቼካሎንስኪ ረጋ ባለ አኳኋን። ሄርማን እጡ ዱብ አለ። ፊቱን የሞላው ደም ከመቅጽበት ቁልቁል ወርዶ ገጹ ነጭ ሆነ። ቀስ ብሎ አንዴ ጠረጴዛው ላይ ያሉትን ካርታዎች አንዴ ደግሞ በእጁ የያዘውን ካርታ በየተራ ተመለከታቸው። አይኖቹን ለማመን አልቻለም። በጨዋታው መጀመሪያ ላይ የሳበው ካርታ የክ መስሎት ነበር። አሁን እንደሚያየው ግን የእርሱ ካርታ ንግሥት ባለ ጦር ናት። ንግሥት ደግሞ ለቼካሎንስኪ ገብታለች። በዓለም ላይ ያለ ንብረቱ እንዳለ የቼካሎንስኪ ሆኗል። በ2 ቀናት ዕድሜ ክፉኛ በልጽጎ በአጭር ቅጽበት የደኸየው ሄርማን እንዲህ ያለ ጥፋት፣ ይህን መሳይ ስህተት እንዴት ሊፈጽም እንደቻለ አልገባህ አለው። ተማታበት። አላው ዞሮ አእምሮ ተበጥብጦ በሁኔታው ግራ ተጋብቶና ድንዝዝ ብሎ የተረታበትን የሴት ስዕል ያለበት ካርታ ትክ ብሎ ሲያስተውል ድንገት ካርታው ላይ የተሳለችው ሴት እየሳቀች ስታሾፍበትና በአንድ አይኗ ስትጠቅሰው ያየ መሰለው። ከዚህ ቀደም በአይኗ ጠቅሳ ያሾፈችበት አሮጊት መልክ ትዝ አለው። በቤተ መቅደስ ውስጥ ተጋድሞ የነበረውን የአሮጊቷን አስከሬን ለመሰናበት በተጠጋ ጊዜ ያጋጠመው ሁኔታ ድቅን አለበት። በካርታው ላይ ያለው ምስልና ያ ትዝ ያለው መልክ ደግሞ ፍጹም አንድ ሆነው ታዩት። አሮጊቷ በማለት
በጭንቀትና በፍርሃት በተዋጠ ድምፅ ሳያውቀው ጮኸ። ቼኮሎንስኪ ያሸነፈውን 376,000 ሩብልስ ሰበሰበ። ኸርማን ያላንዳች እንቅስቃሴ እንደ ዕቃ ተገትሮ ለረጅም ጊዜ ቆየ። በመጨረሻም ከቤቱ ለመውጣት የቁም በድኑ እርምጃ ሲጀምር በምሽቱ በታየው ጨዋታ ተደንቀው ጉድ የሚሉት ተመልካቾች መንገዱን በፍጥነት ለቀቁለት። ወዲያው ካርታዎቹ ለሌላ ዙር ጨዋታ ተበወዙ። ቁማሩም እንደገና በሰፊው ቀጠለ። ወጣቱ ኸርማን በዚሁ ጠንቅ በማበዱ ከጥቂት ቀናት በኋላ አቦኮቭ ወደሚባለው ሆስፒታል ገባ። ውቢቱ ሊዛም አንድ ወጣት አግብታ የሞቀ ትዳር መሰረተች። የአሮጊቷ የልጅ ልጅ ቶምስኪም እድገት ታይቶለት የሻምበልነት ማዕረግ ተሰጠው። ኸርማን ግን በሽታው እየባሰበት በመሄዱ በየዕለቱ በሆስፒታሉ ግቢ ውስጥ እየተዘዋወረ ከጠዋት እስከ ማታ ሲለፈልፍ ይውል ጀመር። እጅግ አስደናቂ በሆነ ፍጥነት እየደጋገመ 3-7 የክ 3-7 ንግሥት እያለ ሲያልጎመጉም ይውላል። ሰው ሲያናግረውም ሆነ ሲጠይቀው የሚሰጠው መልስ 3-7 የክ 3-7 ንግሥት የሚል ብቻ ሆነ።